ጤና ይስጥልን የተከበራችሁ ውድ የሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። የምስራቅ አማራና የሰሜን አማራ መገኛ የሆነችው ንፋስ መውጫ ጋይንት ከተማ በፋኖ ቁጥጥር ስር መግባቷ ተረጋገጠም። በካምፕ ውስጥ በተጠረነፉ የአድማ ብተናና የሚኒሻ አባላት አንድ አባል ብቻ ሲቀር ሌሎች ሙሉ ለሙሉ መደምሰሳቸው ተነገረም። ከ50 በላይ የአድማ ብተና የሚኒሻ አባላት ሲገደሉ በርካቶች ቆስለኛ እና ምርኮኛ መደረጋቸው ተነግሯል። በዝርዝር ታደምጡታላቸው። የአገዛዙ ወታደሮች በምዕራብ አማራ ቀጥና ቡሬ ወረዳ ሰርተከዝ ማርያም ቤተ ክርስቲያን በተሰበሰቡ አማኞች ላይ ጥቃት መፈጸሙ ተነግሯል። በዚህ ጥቃት የቤተ ክርስቲያኗ ምዕመናን በተሰበሰቡበት የጠላት ኃይል ከበባ በመፈጸም የቃል ኪዳን ታቦት በተሸከሙ ካህን ላይ ምዕመናን ላይ የተኩስ ሩምታ መክፈታቸው ተነግሯል። ሶስተኛ ቀኑን ያስቆጠረው ተጋድሎ ዛሬም ቀጥሏል። የፋሽስቱ አብይ አህመድ ሜካናይዝድ መሳሪያዎችን ከወደቁ ቆራሌው ብረታ ብረት የዘለለ አይደሉም ተብሏል። ከማለዳው 3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ለአስጨራሽ ውጊያ ከተደረገ በኋላ በመካነ ሰላም ከተማ አቅራቢያ ያሉ ቀበሌዎችና ወረዳዎች ከፍተኛ ሰብአዊና ቁሳዊ ኪሳራ ሲያስተናግድ መዋሉ ተነግሯል። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለችው። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት በየዕለቱ በየሰዓታቱ የምንለቃቸው መረጃዎች ወደ እናንተ እንዲደርሷችሁ የደወል ምልክቷን መንካታችሁን አትዘንጉያል። አሁን በቀጥታ ወደ ዝርዝር መረጃዎቻችን አለፍን። አብረን እንቆይ። የምስራቅ አማራ የምዕራብ አማራ መገኛ ወሳኝ ከተማ ነፋስ መውጫ ጋይንት ከተማ በፋኖ ቁጥጥር ስር መዋሏ ተነገረም። ከተማዋ ሰዓታት ከፈጀ ከባድ ውጊያ በኋላ ነው የተያዘው። ከአራት ወረዳዎች የተሰባሰበው የአድማ ብተና የሚኒሻና የፖሊስ ኃይል ከፋኖ ጋር ግማሽ ቀን የፈጀ ውጊያ አድርጓል። ስማዳ ወገዳ ከተማ በተደረገው ውጊያ ከፍተኛ ኪሳራም ደርሷል። በከተማዋ የካቲት 2 ቀን 2018 ዓ.ም ሰዓታትን የፈጀው ከባድ ውጊያ ከተደረገ በኋላ በፋኖ ቁጥጥር ስር መግባቷን የመረጃ ምንጮቻችን አረጋግጠዋል። የብልጽግናው መከላከያ ሰራዊት ጨምሮ ከአራት ወረዳዎች የተሰባሰበው የአድማ ብተና የሚኒሻ እንዲሁም የፖሊስ ኃይል ከፋኖ ጋር ግማሽ ቀን የፈጀ ውጊያ ያደረገ ሲሆን በመጨረሻም የፋኖ እርምጃ መቋቋም አቅቶት ገሚሱ ሲደመሰስ፣ ገሚሱ ደግሞ ከተማዋን ለቆ ፈርጥጧል። ጸረ አማራው የብልጽግናው አገዛዝ በጋይንት ቀጠና ፋኖ እጅ ሰጥቶ አብቅቷል፣ ቀሪውን ደግሞ ደምስሼ ጨርሸዋለሁ በሚል የበሬ ወለድ ፕሮፓጋንዳ እያሰራጨ ባለበት ወቅት ነው ከተማዋ በፋኖ ቁጥጥር ስር የገባቸው። የክብሩ ሰማዕቱ አርበኛ ከፍ ያለው ደሴ እስትንፋሶች በአሁኑ ሰዓት በከተማዋ ተቆርጦ የቀረ የጠላት ኃይል ላይ ለማጥራት የአሳ ስራ እየሰሩ ይገኛሉ ተብሏል። ከ50 በላይ የአድማ ብተና የሚኒሻ አባላት ሲገደሉ በርካቶች ቁስለኛ መደረጋቸው ተሰማ። በካምፕ ውስጥ ተጠርንፈው የአድማ ብተና እና የሚኒሻ አባላት አንድ አባል ብቻ ሲቀር ሌሎች ሙሉ ለሙሉ ተደምስሰዋል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ስር ከ3 ሬጂመንትና በ206ኛ ኮር 34ኛ ክፍለ ጦር የክፍለ ጦሩ አብሪዎችና ከመሐንዲስ ሬጂመንት ውስጥ ከአንድ ሻምብል የተወጣጡ የፋኖ አህዶች በጋራ በመሆን በመተከል ግንባር ፓዊ ወረዳ መንደር 21 ቀበሌ ውስጥ በነበረ ወታደራዊ ካምፕ ላይ በዛሬው ዕለት ማለዳ በወሰዱት እርምጃ ወታደራዊ ካምፑን ድርምስምሱን በማውጣት አንድ ወታደር ብቻ ሲቀር ሌላው ሞትና ቆስለኛ እንዲሁም ምርኮኛ በማድረግ አንጸባራቂ ድል ማስመዝገባቸውን የመረጃ ምንጮቻችን ገልጸዋል። በኦፕሬሽኑ ከ50 በላይ ተላላኪው ብአዴን ተላላኪ የሆነ የአድማ ብተናና የሚኒሻ አባላት ሲገደሉ በርካቶች ቁስለኛ መደረጋቸው ታውቋል። በዛሬው ዕለት ማለዳ ጀምሮ ለሰዓታት በተካሄደው በዚህ አስደማሚ ኦፕሬሽን 3 ብሬን 55 ክላሽኮቭ 4 አብረራው 6 ኤስኬስ መሳሪያዎች እንዲሁም በርካታ ተተኳሽና የእጅ ቦምቦች በፋኖ ቁጥጥር ስር መዋላቸው ነው ጣቢያችን ከህዝብ ግንኙነቱ ማረጋገጥ የቻለው። ወደ ሌላ መረጃ ስናልፍ የአገዛዙ ወታደሮች በምዕራብ አማራ ቀጠና ቡሬ ወረዳ ሰርተከዝ ማርያም ቤተ ክርስቲያን በተሰበሰበ አማኞች ላይ ጥቃት ፈጸሙ። የካቲት 1 ቀን 2018 ዓ.ም በምዕራብ አማራ ቀጠና ቡሬ ወረዳ ሰርተከዝ ቀበሌ የማርያም ቤተ ክርስቲያን የምርቃት ስነ ስርዓት ለማክበር ከህፃናት እስከ አዛውንት በተሰበሰቡ ምዕመናንና የሃይማኖት አባቶች ላይ የጸረ አማራው ብልጽግና ወታደሮች ከፍተኛ የሆነ ድብደባና
ወከባ መፈጸማቸው ተሰምቷል። የቤተ ክርስቲያኗ ምዕምናን በተሰበሰቡት የጠላት ኃይል ከበባ በመፈጸም የቃል ኪዳን ታቦት በተሸከመ ካህንና ምዕምናን ላይ የተኩስ እሩምታ በመክፈት የቃል ኪዳኑን ታቦት ከካህኑ ላይ ወርሮ መሬት በመጣልና ቄስ ጌትነት ገላው የተባሉ ታቦቱን ተሸክሞ የነበረ የቤተ ክርስቲያናት አገልጋይ አስረው እንደወሰዱትና በርካታ ንጹሐን አርሶ አደሮችን አግተው መውሰዳቸውን በቦታው የነበሩ የዓይን እማኞቹ ለ77ኛ ክፍለ ጦር መረጃውን አድርሰዋል። አሸባሪው ኃይል የሃይማኖት ተቋማትን በተደጋጋሚ የምሽግ ቦታ ከማድረግ በዘለለ የቤተ ክርስቲያኗ ቅርጾች በመዝረፍና አማኞችን በመግደልና በማንገላታት እኩይ ተግባሩን አጠናክሮ ቀጥሎበታል ተብሏል። መካነ ኢየሱስ ከተማ በድጋሚ ተሞሸረች። ሶስተኛ ቀኑ ያስቆጠረው ተጋድሎ የድል ዜና ዛሬም ቀጥሎ ውሏል። የፋሽስቱ አብይ አህመድ መካናይዝድ መሳሪያዎችን ከወደቁ ቆራሌው ብረታ ብረት የዘለሉ አይደሉም። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የግዙፉ ሜጀር ጀነራል ውባንታ አባተ አንደኛ ኮር መንትዮቹ ጉና ክፍለ ጦርና ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር በጋራ የበልጽግናውን ጠላት ኃይልን በመደምሰስ ታሪክ ሰርተዋል። አገዛዙ ምላስ ብቻ የቀረው ስርዓቱን በየቀኑ እየቀበረ ስልጣኑን ለማቆየት እየተፍጨረጨረ ቢገኝም ከሽንፈቱ ግን አላዳነውም። ከማለዳው 3 ሰዓት ጀምሮ እስከ ቀኑ 9 ሰዓት ተኩል በተፈጸመው ጥቃት ልዩ ስማቸው መካነ ኢየሱስ ከተማ፣ እስቴ ደንሳ ተራራ፣ ለዋዩ ማይነት ኢየሱስ፣ ሚደርቋና ጋሳይ ከተማ ራሱን ጥምር ጦር ብሎ በሚጠራው ስብስብ በክንደ ረመጦች የፋኖ አባላት ከፍተኛ ሰብአዊና ቁሳዊ ኪሳራ ሲያስተናግድ ውሏል። ይህ በእንዲህ እንዳለ በተመሳሳይ ዜና ስማዳ ወረዳ 265 በላይ የአብይ አህመድ ወንበር ጠባቂ ሙሉ በሙሉ ተደምስሷል። ወረዳዋ በጀግኖች ፋኖ ተሞሽራ ትገኛለች። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለችም። ኤርትራ የኢትዮጵያ ያቀረበችበትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣቸው አጭር መግለጫ አስታወቀች። የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበረ። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር እና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። የወደፊት አጀንዳዎች ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ ባወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስትር የካቲት 30 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባበስ መንገድ እንደመረጠም እንደሚጠቀሙም ሚኒስተሩ ገልጸዋል። የውጭ ጉዳይ ሚኒስተሩ በዚህ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልጠቀሱት የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የኤርትራ ማስታወቂያ ሚኒስቴር በድረገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቷል። የማስታወቂያ ሚኒስተሩ በዚህ መግለጫው ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ደብዳቤ በድምፅቱና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስቴር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስትን ደብዳቤ ይዘት ኮንኗል። የኤርትራ መንግስት በዚህ መግለጫ ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎት የለውም ብሏል። የውጭ ጉዳይ ሚኒስቴር የካቲት 30 ቀን 2018 ዓ.ም ለኤርትራ አቻው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቷ ለቆ እንዲወጣ መጠየቁን አስታውሶ
ይህ ጥያቄም ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይን ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። ኢትዮጵያ የኤርትራን መንግስት ሉዓላዊነቷንና ድንበሯን ከመጣስ እንድትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጥሰቶቹን መቼ እንደተከሰቱ በግልጽ አላመላከተም። የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎች ተዋግተዋል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ በሙሉ ተፈጻሚ ሳይሆን ቆይተዋል። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ ሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጽሙ ሪፖርቶች መውጣታቸውን ቀጥለዋል ሲል ተናግረውም ነበረም። በመስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶም በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ውንጀላ የኤርትራ መንግስት ውድቅ ሲያደርግ ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትል መወንጀሏም ይታወሳል። የተከበራችሁና የተወደዳችሁ የአማራ ፎረም ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩን ጊዜ ተመኘሁ። ጤና ይስጥልኝ።